ኧረ ተው ፀሐይ ነው አታስቀኝ። ፈታ በለው አባቴ ተፍታ በሉልኝ ሁላችሁ። ዋናው መሳቃችን ነው። መልካም ከሚስ እንትን እንስራ አይለችም እንዴ እንትን አይለችም። ማን ነው ስሟ? ነጃት ለምን ገዝተህ አስገባሽ? አንቺ ሹጣም ሉጢ ዝም በል ቆሻሻ ጥንብ ዘረኛ ማለት ነው። ይርዛ ገረድ ይርዛ ንፍጣ ሹጣ ካለች ንስሯን ላኪ ብላት ነጃት ጠገበች ስትጠግብ ነው። ጭገራን የት አለች ንስሯ? ስለወጣ ስለሆነ እኮ ነው የማልቀበለው። ለምን እድክ ላይ ምን አባሽ ነው የምታደርጊው ታዲያ? ብትወጪስ? ይኸውልሽ ዘገምተኛ ማህየም ጭጋራም ነገር ነው። ገገማ ማህየም የምን አይደለም እና ታዲያ ምን አባክ ላድርግ? አታስመስይ። ዲክላይን ለምን አባሽ ታደርጊያለሽ ነው እኮ ተቀበለሽ መውጣት ነው ከፈለሽ። አባቴ የምት ዲክላይን አላረኩም። ዝም ነው ያልኩት። የማይረባ የለም የሚሰጠኝ ሰዓት 10 ሰዓት ሆነኝ ሰውየው። ዛሬ ከሚስ ነው እንግዲህ እናቴ፣ ዛሬ የዱዓ ቀን ነው እንዳትረሺ። ሰዎቹን እሺ ምን አደረስካቸው? ሰዎቹ አይሰማሽም? የቡና እንትን ምን ታዲያ በባዶ አስቀምጣቸው ቀረክ እኮ ሰውየው። ስራ እየሰራክ እኮ አይደለም። ታወጊያቸዋለሽ አንዴ ከፈለግሽ። እኔ ማውጋት አልፈልግም። በተግባር የምችለውን አግዤ ማሳየት። በተግባርማ አለቀ እኮ ሁሉን ነገር ጨርስን። ሜሴጅ መጣ፣ ፋይዳ ተመዘገብን። ዛሬ 11 ሰዓት ላይ ደግሞ መታወቂያ እንወስዳለን። ዛሬ ከትንሽ ደቂቃ ሰዓታት በኋላ ደግሞ ባንክ ቁጥሩን እንወስዳለን። ትሪፕል ያው ሰላም አለይኩም ባያቸው። ሰላም አለይኩም እህቴ። ወአለይኩም ሰላም። ደህና ነሽ እና እማ? ኦ ሀያት ደህና ነኝ አልሐምዱሊላህ። አንቺስ እንዴት ነሽ? እንደምን ነሽ? አለን አልሐምዱሊላህ። ደህና ናችሁ? ኧረ አልሐምዱሊላህ። የሰሊሞፍ ማሜ ጋራ ምን አለብን? ለአሁኑ ደህና ነን አልሐምዱሊላህ። ዛሬ የት ሄድን? ትላንት የት ሄድን? ንገሪያት እስኪ። እንደ ቁጭ አላልንም። ኢንሻአላህ አይዟችሁ። ቁጭ ብለህ ቁጭ አልክ እያለችኝ ነው እኮ። ኧረ ወላሂ ቁጭ አላለም። ትናንት 5 ቴሌቤት ነው የሄደው። አንዲ ቴሌቤት ዝግ ሆነ። 4ቱ ደርሰን መጣን። ዛሬ አሁን 2 አንዲ ቴሌቤት እንደገና ባንክ ቤት አካውንት ምናምን እንወጣበት ደርሰን መጣን አልሐምዱሊላህ። እንግዲህ ደግሞ ያለ አላህ ያስተካክለውና እናንተም የምታግዙና እና የምንንቀሳቀስ አላህ ያርገው። እኛም አልተኛንም ዛሬ ያው እሱ ጋር ቁጭ ብለን አደርን። ሁለት አዘር ያብሽሩ ሻለን አካውንት ብቻ እስከሚያልቅ ድረስ ነው። እሺ አላህ ይስጥሽ የሚባለው ልታወስጡ ጋይስ እና ስለዚህ ጨርሰናል። አንድ ሰው ጋይስ አንቺ ዩስራ የምትባይ ደንቆሮ የሆንሽ ሴትዮ አበባት ወይም እንዴ ግድ ማሜ መሆን አለብኝ አበባ እንድትሰጪ አንቺ። ቴንኪ ቡኒዬ። ዩስራ ነው ያስሚን ትናት እንጂ እኔ ስሟም እየጠፋብኝ እኮ ነው። ትሪፕል ጋይስ እሷ እኮ እኔ ጋር እንጂ እኮ አትሰጥም እኮ። በጣም የምትገርም ሴት ናት እኮ። ይሄ ነው እሺ። ማሜ ሲቀጣቀጣ ግን ለኔ 10 ጊዜ ነው የምታደርገው። ጆዋና ትሪፕል ጋይስ ማሜ አንተ ስትቀጣቀጥ እሷ ግን ለኔ 10 ጊዜ ነው ሸር የምታደርግልኝ። ሂጄ እንዲሰጥክ አይደል እንዴ? እና የማሜ ሰዎች ናቸው ለምትላቸው ሰዎች ምን አባቱ ያስቆጥራታል? አትሰጥም እንዴ አበባ? ነጭ ቤትም ጥቁርም ቤት ሄደን እኮ ጆይን ስንል እንሰጣለን እንኳን ለአበሻ። ትሪፕል ለውስጡ ጋይስ
እና ታዲያ አንተ ለምንድን ነው ጌም የማትጫወተው? ቢዚ ሆነክ ነው? ቢዚ ሆነክ ነው? ገና መግባቴ ነው እኮ ከባንክ ቤት እና አለው እየማሪ ሜምበር ያልሆናችሁ ሜምበር እየሆናችሁ የፈጠነ ቶሎ በሉ። ሜምበር ሁላችሁ ሜምበር። ዛሬ ቴንክ ያማሩ ማን ሁላችሁ ሜምበር እና ልክ እንዳለቀ እሺ ኦኬ ብለናል። ማሜ እንግዲህ ጭንቀት አታምጣብኝ። ሰውዬ አይጭነቅክ፣ በቃ እናግዛለን አልኩክ እኮ። ያ ባታግዥሽ ምን አባሽ እንዳታመጪ ወደሽ ታግዣለሽ እንዴ? እኔማ አካውንቴን ቁጭ ብዬ አላምናለሁኝ፣ ብር የለኝም። አንቺማ ከኔ እኩል ነው የምትሰጪው። ወላሂ ቃል ዛሬ እኔና አንቺ ትከሻ የምንለካካበት ነው። እዛው የኔ አባት የምፎካከርበት አቅም የለኝም። እኔ እንደ ራሴ እንጂ እንደ ጎረቤት አልኖርም። ያማል እንዴ በአንድ ጌም $3000 ሸቅሎ እየወጣ ጭራሽ ከሱ ጋር ያወዳድረኛል። ቤቴን ከፍቼ ሰዓቴን ሰጥቼ የሚረዳ ሰው ሸር እያደረኩ ካመጣው ከመርዳትም በላይ እኮ ነው። እኔ ምናልባች ብረዳ 10,000 ብር ሊሆን ይችላል። 10,000 ብር ምን ያደርጋል? እኔም ብሎ የሚመጣ ግን 50-100,000 ብርም ሊረዳ ይችላል ያ ሰው። ይሄው 2 ጥንድ በሬ ይገዛል ያለችው እኮ የኔ እህት ናት። ሙኒት 20,000 ብር ሰጣለ ያለችው የኔ ፋሚሊ ናት። አንዱ ጊፍተሬ ገብቶ እንደዚህ 20,000 ብር ቃል የገባው ጊፍተሬ ነው። ግላብ ይቻላል። ዙሁር ደረሰኛ ጋር እና ታዲያ ገብተክ እኮ የምግብ አለ ምናምን ብትሸቃቅል ይሻልካል እኮ ሰውዬው ለአንዳንድ ነገር እንደሆነክ የራይድ አለ ምን አለ ስትዞር መጀመሪያ እንግዶችን ልሸኝ። ምንም እየተጫወትኩ አይደለም እኮ ኢየሱስ ጋር ጌም እኮ አቆምኩ። ወላሂ ላዚም እየተጫወትኩ አይደለም። እና ቫራልክ እኮ ይሞታል ሰውዬው፣ ቫራልህም ይሞታል፣ ጊፍተሮችክም ይጠፋሉ። እንደዚህ ስትጠፋ ትላንት ወዲያ ትላንት ምን አንድ ወር ታስሬ ወጥቼ ምን ሆነ ሰው እንግዳ እዚህ ጋር አስቀምጬ እዚህ ጋር ሲጮህ አንዱ ተኝቷል፣ ሌሎቹ ተኝተዋል ምናምን ነገር ገባሽ። ስለዚህ መጀመሪያ የመጣውን እንግዲህ አላህ እንግዳ ልሸኝ። አሁን እኮ የረመዳን ነው እኮ ይሄ እኮ እንዴት አንቺ ብሬ ራሱ በረካ ሆነ። ይገርምሻል ወላሂ። እና ዜድዬ ሂጂበት እየሳቀች ነው እዚህ ቁጭ ብላ። ዜድዬ እናቴ ያረድዬ የበላችሁን አንበሳ ትመልስም እንደች ውንድላ አንበሳ ሰተካታል ነበር። ዜድ እንትና ናት እኮ ተጋሩ እኮ አይደለችም። ዜድ ይሄ አራዳዋ ዜድ ውንድላዋ ነች እንጂ እሷን ብሎ አራዳቸው። ለሷ አንበሳ ስትጨለቅ እንደውም አንበሳ ያልሰጠሁት ለሷ ነው። እዚህ ቲክቶክ ላይ ትሪፕል ጋይስ ትሪፕል ዜድ አንበሳ ስትጨሸለ ወላሂ ላክ እንትን ነው ባለ 15,000 ሻርኮ ነው የሰጠኋት። ቋጣሪ ስለሆነች ጥንብ ዘረኛ ስለሆነች ነው ገባሽ። በጣም ቆሻሻ ዘረኛ ስለሆነች ነው የምጸየፋት ነው እሷ። ሌላ ነገሯ ወላሂ ላዚም ሌላ ነገሯ ይመቸኛል። ቆሻሻ በአቅሟ ማለት ነው። አይተሻል አሞራ እንዴት እንደምትሾረማመጥ ስሩ ሂዳ ገባሽ። ለዘመዶቿ ማለት ነው ገባሽ። አንድ ቀን ለኦሮሞ ጊፍት ሲሰጥ አይቻልም። አንድም ቀን ለአማራ ጊፍት ሲሰጥ አይቻልም ገባሽ። እና ቆሻሻ ዘረኛ ነሽ። አማራ ነበር እኮ የሚሰጣት ድሮ። አማራው እኮ እንዳለ ጊፍት ኦሮሞና ከአማራ ነው ጊፍት እንዳለ የምሰበስበው። ግን አንድ ቀን አሰበ ወላሂ ይሄን አየውና ነክሼ ያስኳት ገባሽ። እኔ አሁን አንድም ቀን ጊፍት ላይ ሲጀመር የኔ ጌም የዘረኝነት ጌም አይደለም። ዘር አልመርጥም። ሁለተኛ መሰጠው ሰው ሰበብም የለኝ ምክንያት የለኝም። እኔ በቃ ሰው ሲጫወት ደስ ካለኝ የአይን ቀለሙ ደስ ካለኝ ዝም ብዬ ፑሽ አደርጋለሁ። እቺ ቆሻሻ ናት። አይተሽ ከሆነ አሁን አላህ በነቤት ታዩ ነው የሷ ቫይራል ያወጣው። በነቤት ታዩ በአማራ ልጆች ቫይራሏን አንስታ ለማን አስነሳች? እሷ ሂዳ ለአሞራ ለሚባለው ትግሬ ገባች። ለሱ ሂዳ ደግሞ ቫይራሉን አነሳችለት። አየሽ የሷ ቫይራል መታ ሲሚያ የሷን ቫይራል መታ ጠበዘረኛ ስለሆነች ነው። በጣም ቆሻሻ ገባሽ። ብትገያት ኦሮሞ ቤት ሁለት አባባት አንቺ ሴትዮ ውጭልኝ ከቤት። የዚህ ደግሞ ጭራሽ ወንድሜን ትነኪያለሽ እንዴ? ሴትዮዋን ውሰዳት ወደዛ ቁጭ ብላት። ጆከር ሲሰጣል የቱ ጆከር ፋን ነው። ሁለት አበባ ጋይስ ጆከር ዘገየ
ስርዓት ወንድሜን አትንካው። ሁለት አበባ ጋይስ፣ ሁለት አበባ ዘመድ አይደል እንዴ? ያገር አንድ ናቸው። እናንተ 300 ሰው ተቀምጦ ሁለት አበባ ስጡ። አረ አበባ ሙሉ አሁን እናታችሁ ድንጋይ ትብላ። ተስፋ እኮ ነው የሚያስቆርጡት። 300 ምናምን አህያ ተቀምጦ አበባ ወንድ መቀነት ግላብ ሰጥቶ ካላልሰጠክም እስኪ ግላብ አስቀምጥልኝ። ግላፉን ሄድበት። ዜድዬ እናቴ እኔ ንግስት ናሊላ ምን አባሽሽ ናሊላ ወንድ ለወንድ ይሳሳማል እንዴ? ወንድ ለወንድ ይሳሳማል እንዴ? ወንድ ለወንድ ማይሳሳማል። ማናት ወንድ ማስተዋል ወንድ ናት። ማን አበጥረሻለሽ እንዴ? እኔ ከአባቷ አግኝታ ታበጥረኛለች። በአካል ባገኛት አወፈራታለሁ። እኔ እንዴት እንዴ በዋትስአፕ እየደወለች እኮ ላርጎ ላስለምድሽ ብላኝ ነው የራኳት። ለመጀመሪያ ጊዜ ላርጎ ላስለምድሽ ብላ የራኳት። እንዴት ነው ላርጎ? አስተግፍሩላህ ላዚም። እስኪ አውግኝ። አንቺ ጋር እኮ ጉድ አለ እኮ፣ ብዙ ምስጢር እኮ አለ አንቺ ጋር። ላርጎ ላስለምድሽ ብላኝ ነው ፊት የነሳኋት። በፊት እኮ ወዳጅ ነበር፣ ወዳጅ መስላት ጠላት ቆሻሻ ዝሙታ ቆይ ነገር ይባላ ምንድን ነው ላርጎ ላስለምድሽ እንደላል። እኔ ዜድ በጣም ብዙ ሚስጥር የምታውቅ ይመስለኛል። አይዘው በተለይ የቺኮችን ወላሂ ለምን ታውቃላችሁ? እቺ ልጅ የሆነ ነገሯ ወንድ ነው በሆነ ህይወቷ ማለት ነው። እቺ ነጃት ውሽቲ ናት። ቆይ እስኪ ላርጎ ላስለምድሽ የምትለው ምንድን ነው? እስኪ ምን እናርግ ነው ያለችሽ? ድንገት ላስለምድሽ ስትለኝ አባረርኳት። እኔ ሙስሊም ነኝ አልሐምዱሊላህ፣ ማለት ኢትዮጵያዊ ነኝ። ኢትዮጵያዊ ደግሞ ሙስሊምም ክርስቲያንም ባህላችን አይደለም እንደዚህ ሴት ለሴት ምናምን። ከዛ አባረርኳት። ማለት በአካል አትገናኙም? ሩቅ ናቸው። እንዴት ተደርጎ ነው እንትን በዋትስአፕ ላስለምድሽ አለች። ተደዋውላችሁ? ትደውልልኝ ነበር በቪዲዮ ሰክራ ምናምን ሲጋራ እያጨሰች። እሺ ደውላ ምን ትላለች? በቃ ፊልም ትሰራለች። መልክ ነው የምትሰራው። ምን አባሽ ሆነሽ ነው አንቺ ሴትዮ? አንቺ አየር በገባ ሰዓት ማለት ነው ሰው ስሜቱ ሲገባ አንተ የምትጭብኝ። እየተሰጠኝ አይደለማ፣ ካልተሰጠኝ ደግሞ እኔ ይደብረኛል። ባቻለሁ እያልኩሽ ነው። ቆይ ፍየሌ እዚህ ቁጭ ብላ ምን አባ ነው የምትስቀው? ፍየሌ ሂደት ወንድሜን አትንከው አንተ ፈሳም። ወላሂ ላዚም የሆነ ጋር ቁጭ ብሎ እየሳቀ ይሄ የእንጭቅ ልጅ ውጣ ከቤቴ፣ ፍየሌ ውጣ፣ ሂድ ፑሽ አድርግላት። ዜድ እኔ ጋር አለች ግጣ። ወንድ ከሆንክ የለውም። ቅድም በብር ገዝቶ ነው ጊፍት የሰጠኝ። ማለት ጌም አልተጫወተም። አዎ ሰሞኑን እየተጫወተ አይደለም። ወላሂ እንደምንም ቫይራሉ የእሱ ራሱ ቫይራል ተመቶበት እናቴ እንደምንም እየተጋጋጠ ነው። አንዴ ሞኒትን ያስገባል፣ አንዴ እንትናን ያስገባል፣ አንዴ እንትናን እንደምንም አሁን 1600 ጀምሯል። እንደ ቢያድግለት እኔ እኮ ገስት ላይ እገባለታለሁ። ብትገቢም ክብረ ቢስ ነው ልጁ ወላሂ ላዚም። አንተ ነህ እንደ ደግሞ ለሱ ቪው የምትሆነው ጉረኛ እኔ እና ታገኛለሽ አንቺ የእንጭቅ ልጅ። ሂድበት ማሜት ተጣባለ። አይባያ መጣ፣ ይኸው ጀግናው መጣ ፋሲል። እኔ በህይወቴ ጆከርን የሚጠላ ብዙ ሰው አይቻለሁ። እንደ ፋሲል ከነማ ጆከርን የሚጠላ ዓለም ላይ አይቻላል። እናቱ ትበዳለት። ይሄ ቅማላም ቅማንት ግማታም የምን አባቱ ፋሲል ከነማ ነው። አማራ ሆኖ ጆከርን የሚጠላ ሰው የለም። ማቶ ነው እኮ ሰልቦት ነው እኮ በግል ይሰደባ። ምን አባቱ ታሪክ አለ? ይቅዘና ለምን ያስቀጠዋል? ማን በጣም ነው የሚጠላው። በግልጽ በዛሄር ነው እኮ የሚጠላው። እሱ እኮ የእሱ እንዲህ ተደብቆ አካውንት ቀይሮ እኮ ምናምን አለም። ከፈለገ አካውንት ቀይሮ እኮ መስጠት ይችላል። ሁለት አበባ ሙሉ እዚህ ቤት ያላችሁ ሰዎች እዚያ ጋር ጥላት